በዚህ ዓለም ላይ ጠንክረው እየሰሩ ነገር ግን ከድህነት አዙሪት መውጣት ያልቻሉ በቢሊዮን የሚቆጠሩ ሰዎች አሉ። በሌላ በኩል ደግሞ ጥቂት የማይባሉ ሰዎች በትንሽ ጥረት ትላልቅ ስኬቶች ላይ ሲደርሱ እናያለን። ልዩነቱ ሁሌም በድል በጉልበት ወይም ከቤተሰብ በተወረሰ ሀብት ላይ ብቻ የተመሰረተ አይደለም። ምክንያቱም ሳይንስ በተለይ ከቅርብ ጊዜ ወዲህ የስኬትና የገንዘብ ጉዳይ ከአንጎላችን አወቃቀር ጋር በእጅጉ እንደሚቆራኝ በተረጋገጡ ማስረጃዎች ይነግረናል። ሳይንሱ እንደሚለን እውነተኛው የድህነት ወይም የሀብት ምንጭ ያለው በዋናነት በእጃችሁ ሥራ ላይ ሳይሆን በጭንቅላታችሁ ውስጥ በሚመነጨው የማይታይ የኤሌክትሪክ ሞገድ ላይ ነው። አእምሯችሁ በየሰከንዱ የሚለቀው የአንጎል ሞገድ ወይም ብሬን ዌቭ ሕይወታችሁን ወይ እንደ ማግኔት ሀብትን የሚስብ ወይ ደግሞ ስኬትን አጥብቆ የሚገፋ ሊሆን ይችላል። ዛሬ በዚህ ቪዲዮ የምናየው ሳይንሳዊ ትንታኔ ድህነትን እንደ ማግኔት የሚስበው ያ የአንጎል ሞገድ ምን እንደሆነ፣ እንዴትስ በውስጣችን እንደሚፈጠርና ይህንን የድህነት ሞገድ ሰብረን አእምሯችንን ወደ ሀብትና የመትረፍረፍ ድግግሞሽ እንዴት እንደምንቀይረውና የሀብትን መግነጢሳዊ ኃይል በውስጣችን እንዴት እንደምናነቃቃ የሚያሳዩ እጅግ ውጤታማ መፍትሄዎችንም እናያለን። ስለዚህ ይህ ቪዲዮ ስለ ገንዘብ ብቻ ሳይሆን ስለ አእምሯችሁ ድብቅ ኃይል የሚናገርም ነው። አሁን በቀጥታ ወደ ጥልቁ ሳይንሳዊ ትንታኔና ወደ አስደናቂዎቹ መፍትሄዎች እንግባ። አንደኛ፣ የቤታ ሞገድ እስራትና መፍትሄው። ሳይንስ እንደሚያረጋግጠው አእምሯችን በተለያዩ የድግግሞሽ ደረጃዎች ወይም ፍሪኩዌንሲስ ይሰራል። ከነዚህም ውስጥ ሃይ ቤታ የሚባለው የአንጎል ሞገድ አንድ ሰው በከፍተኛ ጭንቀት፣ በፍርሃትና በስጋት ውስጥ በሚሆንበት ጊዜ የሚፈጠር የሞገድ አይነት ነው። በድህነት አዙሪት ውስጥ ያሉ ሰዎች አብዛኛውን ጊዜያቸውን የሚያሳልፉት በዚህ የቤታ ሞገድ ውስጥ ነው። ነገ ምን እበላለሁ፣ ዕዳዬን እንዴት እከፍላለሁ፣ የኑሮ ውድነቱ አስከፊ የሆነ ነው፣ ስራ ጠፋ የሚሉና የመሳሰሉት ጭንቀቶች አእምሮን በዚህ ሞገድ ውስጥ ወጥረው ይዙታል። አእምሯችሁ በዚህ ደረጃ ላይ ሲሆን የፈጠራ ችሎታውና አዳዲስ ዕድሎችን የማየት አቅሙ ሙሉ በሙሉ ይዘጋል። ይህንን የድህነት ሞገድ ለመስበር የሚከተለውን ቀላል ዘዴ መጠቀም ይቻላል። በጭንቀት ስሜት ውስጥ ስትሆኑ አእምሯችሁ ቤታ ሞገድ ማመንጨት ሲጀምር ትንፋሻችሁን ለ4 ሰከንድ ወደ ውስጥ በመሳብ ለ4 ሰከንድ በመያዝና ለ6 ሰከንድ በቀስታ ወደ ውጭ በመልቀቅ አእምሯችሁን ወደ አልፋ ሞገድ ማውረድ ትችላላችሁ። አንጎላችሁ ሲረጋጋ ከቤታ ሞገድ እስራት ይላቀቅና በጭንቀት ተሸፍኖ የነበሩ የሀብት መፍትሄዎች መታየት ይጀምራሉ። ሕይወታችሁ መሻሻል የሚጀምረው አንጎላችሁ ከጭንቀት ነፃ ሆኖ በዙሪያችሁ ያሉ መልካም አጋጣሚዎችንና እድሎችን ማየት ሲጀምር ነው። ሁለተኛ፣ የድብቁ አእምሮ ፕሮግራምና የቤታ ሞገድ ዳግም ግንባታ። ሁለተኛውና እጅግ ጥልቁ የድህነት ምንጭ ያለው በጥልቁ አእምሯችን ወይም ሳብኮንሺየስ ማይንድ ውስጥ ነው። ሳብኮንሺየስ ማይንድ መረጃን የሚቀበለው ቴታ በሚባለው ሞገድ ደረጃ ላይ ነው። ብዙዎቻችን የልጅነት አእምሯችን በዚህ ሞገድ ውስጥ ሆኖ ሳለ ገንዘብ አደገኛ ነው፣ እኛ ለሀብት አልተፈጠርንም የሚሉና የመሳሰሉት የሽንፈትና ጨለምተኛ አስተሳሰቦች በውስጣችን ተተክለዋል። እነዚህ መጥፎ የአስተሳሰብ ገመዶች የተሻለ ሕይወት ይኖረን ዘንድ ሀብት ለማፍራት ብንታገልም በስውር ወደ ድህነት ይጎትቱናል። ስለዚህ አንኮንሺየስ ማይንድን ዳግም ፕሮግራም ለማድረግ የእንቅልፍ ዋዜማ ቴክኒክን ወይም ፕሪ-ስሊፕ ፕሮግራሚንግ መጠቀም የግድ ይላል። በየቀኑ እንቅልፍ ሊወስዳችሁ ሲል አእምሯችሁ በተፈጥሮ ወደ ቴታ ሞገድ ይገባል። በዚህ ሰዓት ነው የጥልቁ አእምሮ በሰፊው የሚከፈተው። ከመተኛታችሁ በፊት ባሉት 5 ደቂቃዎች ውስጥ ስለ ድህነትና ስለ ችግር ማሰብ አቁሙ። ይልቁንም ከምትፈልጉት የሀብት ደረጃ ላይ እንደደረሳችሁ አድርጋችሁ በዓይነ ህሊናችሁ ተመልከቱ ወይም ቪዥዋላይዝ አድርጉ። በዚህ ሞገድ ውስጥ የምትፈጥሩት አዎንታዊ ምስል ያ ጥልቁ አእምሯችሁ እንደ እውነት እንዲቀበለው ያደርገዋል። ይህን ለ21 ቀናት ስታደርጉ አእምሯችሁ ድህነትን ከመሳብ ይልቅ ሀብትን ወደሚጋብዝ መግነጢሳዊ ኃይል ይቀየራል። ሶስተኛ፣ ሬቲኩላር አክቲቬቲንግ ሲስተምና የዕድል መታወር። በአንጎላችን ስር የሚገኘው ሬቲኩላር አክቲቬቲንግ ሲስተም ወይም RAS የተባለው ክፍል ልክ እንደ አንድ የማጣሪያ ማሽን ወይም ፊልተር ነው የሚሰራው። በየቀኑ በቢሊዮን የሚቆጠሩ መረጃዎች ወደ አእምሯችን ይመጣሉ።
ነገር ግን ይህ ክፍል ለኛ አስፈላጊ ናቸው የሚላቸውን ጥቂት መረጃዎች ብቻ እንዲታዩን ያደርጋል። ድህነትን የሚስብ የአንጎል ሞገድ ውስጥ ያለ ሰው ይህ የአንጎሉ ክፍል ዝግጁ እንዲሆን የተደረገው ችግሮችን ብቻ እንዲያይ ነው። በዚህም ምክንያት በዙሪያው ያሉትን በሚሊዮን የሚቆጠሩ የሀብት ዕድሎች አይመለከታቸውም። ምክንያቱም አእምሮ እነዛን ዕድሎች እንደ አላስፈላጊ መረጃ ስለሚያያቸው አጣርቶ ይጥላቸዋል። ስለዚህ ይህንን የአንጎል ማጣሪያ ዳግም ማስተካከል ወይም ሪፕሮግራም ማድረግ በእጅጉ ያስፈልጋል። ለዚህ ደግሞ የምስጋናና የንቃት ልምምድ ማለትም ግራቲቱድ ኤንድ ኢንቴንሽን ወሳኝ ጉዳይ ነው። በየቀኑ ጠዋት ስትነቁ ዛሬ ለኔ የሚሆኑ የሀብት ዕድሎችን አያለሁ ብላችሁ ለራሳችሁ ንገሩ። ከዛም ያላችሁን ጥቃቅን ነገሮች አመስግኑ። ምስጋና ለአእምሯችሁ እኔ ካለኝ በላይ ማግኘት እችላለሁ የሚል ምልክት ይሰጠዋል። ይህን ስታደርጉ የሬቲኩላር አክቲቬቲንግ ሲስተም ማጣሪያችሁ ይከፈታል። ቀደም ሲል ሳታያቸው የነበሩ የሥራ ዕድሎች፣ የገቢ ምንጮችና አዳዲስ ሐሳቦች ልክ እንደ ተአምር በዓይናችሁ ፊት መታየት ይጀምራሉ። ብዙ ጊዜ ድሃ የምንሆነው ዕድል ከማጣት ሳይሆን አእምሯችን ዕድሎችን ማየት ባለመቻሉም ነው። አራተኛ የዴልታ ሞገድና የሰውነት ሕዋሳት ትውስታ። ዴልታ ሞገድ በጣም ጥልቅ በሆነ እንቅልፍ ውስጥ የምንሆንበት ደረጃ ነው። በዚህ ሰዓት ሰውነታችን ራሱን ይጠግናል፣ ሕዋሳቶቻችንም መረጃዎችን ያከማቻሉ። በድህነትና በጭንቀት ውስጥ የኖረ ሰው ድህነት በሕዋሳቶቹ ውስጥ እንደ ትውስታ ወይም ሴሉላር ሜሞሪ ይቀመጣሉ። ሰውነታችሁ ለድህነት ሱስ ይዘዋል። አንዳንድ ሰዎች ብዙ ገንዘብ ሲመጣላቸው ጭንቀት የሚሰማቸው ወይም ገንዘቡ እስኪያልቅ የሚቸኩሉት ለዚህ ነው። ሰውነታችሁ የለመደው የድህነትን ኬሚካል ከሆነ አእምሯችሁ ሳታውቁት ወደ ድህነት የሚመልሷችሁ ውሳኔዎችን እንድትወስኑ ይገፋፋችኋል። ስለዚህ ይህንን የሕዋሳት ትውስታ ለመቀየር ፊዚዮሎጂካዊ የሀብት ስሜትን መልመድ አለባችሁ። ገና ሀብታም ሳትሆኑ የሀብታምነትን ስሜት በሰውነታችሁ ውስጥ ፍጠሩ። ቀጥ ብሎ መቆም፣ በራስ መተማመን ያለው አረማመድ መራመድና የተሳካልኝ ሰው ነኝ የሚል የሰውነት ቋንቋ ማሳየት የዴልታ ሞገድ ትውስታችሁን መቀየር ይጀምራል። አእምሯችሁ በሰውነታችሁ ውስጥ ያለውን ለውጥ ሲያይ ይህ ሰው አሁን ያለበት ደረጃ ተቀይሯል የሚል መደምደሚያ ላይ ይደርሳል። ይህ ሲሆን አእምሯችሁ ከሰውነታችሁ ጋር ተባብሮ ለእድገት የሚሆን የሆርሞን ፍሳሽ ማመንጨት ይጀምራል። ድህነትን የምታሸንፉት በሐሳብ ብቻ ሳይሆን መላ ሰውነታችሁን ለመበልጸግ ዝግጁ ስታደርጉትም ነው። አምስተኛ የጋማ ሞገድና የሐሳብ ፍንዳታ። የጋማ ሞገዶች በአንጎላችን ውስጥ ካሉ ሞገዶች ሁሉ እጅግ ፈጣንና ከፍተኛ ድግግሞሽ ያላቸው ናቸው። ይህ ሞገድ የሚፈጠረው አእምሯችን የተለያዩ መረጃዎችን በአንድ ላይ አቀናጅቶ ታላቅ የፈጠራ ውጤት ወይም ዩሪካ የምንለው አይነት ድንገተኛ መፍትሄ ሲያመነጭ ነው። በድህነት ሞገድ ወይም ሎው ፍሪኩዌንሲ ውስጥ የተቆለፈ አእምሮ ወደ ጋማ ሞገድ የመሸጋገር ዕድሉ እጅግ ዝቅተኛ ነው። ይህም ማለት ለችግሮቻችሁ አዲስና ለውጥ አምጪ መፍትሄ ማግኘት አትችሉም ማለት ነው። ሁልጊዜ በለመዳችሁት አሮጌ መንገድ ብቻ ትሽከረከራላችሁ። አእምሮን ወደ ጋማ ሞገድ ከፍ ለማድረግ የአእምሮን የማስፋት ልምምድ ወይም ኦፕን ፎከስ ቴክኒክ መጠቀም ይቻላል። አብዛኛውን ጊዜ በችግር ላይ ስናተኩር እይታችን ጠባብ ይሆናል። ይልቁንም በቀን ውስጥ ለጥቂት ደቂቃዎች አይኖቻችሁን ጨፍኑና ከፊት ለፊታችሁ ያለውን ሰፊ ባዶ ቦታ ወይም የክፍሉን ስፋት በዓይነ ሕሊናችሁ ለማሰብ ሞክሩ። ይህ ስፋት ላይ የማተኮር ልምምድ አእምሮን ከተጨናነቀው ቤታ ሞገድ አውጥቶ ወደ ጋማ ድግግሞሽ ያነሳዋል። በዚህ ቅጽበት ነው ቀደም ሲል ያልታዩአችሁ የንግድ ሐሳቦች፣ የሥራ መፍትሄዎችና የሀብት መንገዶች እንደ መብረቅ ብልጭ የሚሉት። ታላቅ ሀብት የሚፈጠረው በከባድ ጉልበት ሳይሆን ከሰላማዊ አእምሮ በሚመነጭ ታላቅ ሐሳብ ነው። ስድስተኛ የኒውሮፕላስቲሲቲ ኃይልና የድህነት አውራ ጎዳናዎች። አእምሮአችን እንደ ፕላስቲክ የሚታጠፍና የሚቀረጽ ነው። ስለ ድህነትና ስለ ጦት ደጋግመን ስናስብ በአንጎላችን ውስጥ የድህነት መስመሮች ወይም ኒውራል ፓዝዌይስ ይዘረጋሉ። እነዚህ መንገዶች በጠነከሩ ቁጥር አእምሮአችሁ በራሱ ጊዜ ወደ ድህነት ሐሳብ መሮጥ ይቀናዋል። ልክ እንደ አንድ አሮጌ መንገድ አእምሮአችሁ ሁል ጊዜ የሚመርጠው ያንኑ የድሮውን የሽንፈት መንገድ ነው። ይህ በሳይንሱ ዓለም ሃርድዋየሪንግ ይባላል። እነዚህን የድህነት መስመሮች ለመበጠስና ለማፍረስ ብሎም የሀብት መንገዶችን ለመቅደድ
የንግግርና የድርጊት አውታር ወይም አፌርሜሽንስ ዊዝ ኢሞሽን መጠቀም ይገባል። ዝም ብሎ ሀብታም ነኝ ማለት ብቻ በቂ አይደለም። ምክንያቱም አእምሯችሁ ውሸት መሆኑን በደንብ ያውቃል። ይልቁንም እየተለወጥኩ ነው፣ አዳዲስ የገቢ መንገዶች ወደ እኔ እየመጡ ነው የሚሉ በሂደት ላይ ያሉ እውነቶችን ከጠንካራ ስሜት ጋር ለራሳችሁ ንገሩ። ስሜት ልክ እንደ ማጣበቂያ ነው። አዲሱን የሀብት መንገድ ከአእምሯችሁ ጋር አጣብቆ እንዲቀረጽ ያደርገዋል። ይህን ደጋግማችሁ ስታደርጉ አሮጌው የድህነት መንገድ እየፈረሰ ይሄድና አዲሱ የሀብት አውራ ጎዳና በአንጎላችሁ ውስጥ በቋሚነት ይገነባል። ሰባተኛ፣ የመስታወት ነርቮችና የአካባቢ ድግግሞሽ። በአንጎላችን ውስጥ ሚረር ኒውሮንስ የሚባሉ ህዋሳት አሉ። እነዚህ ህዋሳት ስራቸው በዙሪያችን ያሉ ሰዎችን ባህሪ፣ አመለካከትና ስሜታዊ ድግግሞሽ በራሳችን ውስጥ ኮፒ ማድረግ ነው። ስነ ልቦናዊ እውነት አንተ የቅርብ ጓደኞችህ አማካኝ ውጤት ነህ የሚለው ለዚህ ነው። በዙሪያችሁ ያሉ ሰዎች ሁልጊዜ ስለ ድህነት፣ ስለ ኑሮ ውድነትና ስለ ተስፋ መቁረጥ የሚያወሩ ከሆነ የአንጎላችሁ ሞገድ ሳታውቁት ከነሱ ጋር አንድ ይሆናል ወይም ይገጥማል። ይህም ድህነትን የመሳብ አቅማችሁ በከፍተኛ ሁኔታ ይጨምራል። የዚህ ችግር መፍትሄ ማህበራዊ ክበባችሁን በሚገባ መገምገምና ማጣራት ነው። አእምሯችሁ የመሻሻልና የመትረፍረፍ ወይም አባንዳንስ ሞገድ እንዲያመነጭ ከፈለጋችሁ ስለ ስኬት፣ ስለ መትረፍረፍ፣ ስለ መልካም ዕድሎችና ስለ መሳሰሉት በጎ ሐሳቦች ከሚያወሩ ከሚያስቡና ከሚተገብሩ ሰዎች ጋር ጊዜያችሁን አሳልፉ። ይህ ማለት የግድ ሀብታም ጓደኛ መፈለግ ማለት አይደለም። የሀብታም ሐሳቢዎች መጽሐፍን ማንበብ፣ ስኬታማ ሰዎችን ቪዲዮ ማየትና አነቃቂ ንግግሮችን መስማት አእምሯችሁ አዲስና የበለጸገ መስተዋት እንዲያገኝ አድርገዋል። ስምንተኛ፣ የኮርቲሶል ሱስና የድህነት ዑደት። ድህነት በሰውነታችን ውስጥ ኮርቲሶል የተባለ የጭንቀት ሆርሞን በብዛት እንዲመነጭ ያደርጋል። በሳይንሳዊ አገላለጽ ሰውነታችን ለዚህ ሆርሞን ሱስ ሊይዘው ይችላል። ይህም ማለት ምንም እንኳን ሀብታም መሆን ብትፈልጉም ሰውነታችሁ ግን ያንን የጭንቀትና የድህነት ስሜት አጥብቆ ይፈልገዋል። በዚህም ምክንያት ነገሮች ሲስተካከሉላችሁ እንኳን በገዛ እጃችሁ ነገሮችን የማበላሸት ወይም የሰልፍ ሳቦታጅ ዝንባሌ ታሳያላችሁ። ምክንያቱም ሰውነታችሁ የለመደውን የጭንቀት ኬሚካል ወይም ሆርሞን በእጅጉ ይፈልጋል። ስለዚህ ለዚህ ችግር መፍትሄ ለመስጠት አእምሯችሁ ደስታንና እርካታን ከጭንቀት ሳይሆን ከስኬትና ከሰላም እንዲያገኝ አሰልጥኑት። በየቀኑ ጥቃቅን ስኬቶችን ማክበር ጀምሩ። ለምሳሌ ትንሽም ቢሆን አንድ ስራ ሰርታችሁ ሲጨርሱ ጎበዝ ነኝ ብላችሁ ራሳችሁን አመስግኑ። ይህ ድርጊት አእምሯችሁ ከኮርቲሶል ሱስ ወጥቶ ወደ ስኬት ሆርሞን ወይም ዶፓሚን እንዲሸጋገር ያደርገዋል። በሰላም ውስጥ ስኬትን ማግኘት ሲለምድ ድህነትን የሚስበው የጭንቀት ዑደት ይበጠሳል። ዘጠነኛ፣ የኳንተም ኢንታንግልመንትና የሐሳብ መግነጢሳዊነት። ይህ በኳንተም ፊዚክስና በአእምሮ ሳይንስ መገናኛ ላይ ያለ ጥልቅ እውነት ነው። ሐሳባችን እንዲሁ አየር ላይ ብቻ ያለ ጉዳይ አይደለም፣ ይልቁንም ኃይል ወይም ኢነርጂ ነው። ድህነትን በሚስብ ሞገድ ውስጥ ስትሆኑ ከኳንተም መስኩ ወይም ኳንተም ፊልድ ውስጥ ድህነትን የሚመስሉ አጋጣሚዎችን፣ ሰዎችንና ክስተቶችን ትስባላችሁ። አእምሯችሁ እጦት ወይም ድህነት ላይ ሲያተኩር የኳንተም መስኩ ብዙ ድህነቶችን ያዘጋጅላችኋል። ስለዚህ የቅድመ ውጤት ስሜትን ማዳበር ወይም ኢሞሽናል ፕሪሊቪንግ መለማመድ በጣም ወሳኝ ነው። ሳይንሱ እንደሚለው አንድ ነገር ሳይፈጠር በፊት እንደተፈጠረ አድርጎ ማሰብና ያንን ስሜት በልብ ውስጥ ማስተናገድ ወይም ኤሌቬትድ ኢሞሽን በውስጣችን እንዲፈጠር ማድረግ የኳንተም መስኩን ይቀይረዋል። ነገ ሀብታም ስትሆኑ የሚሰማችሁን ኩራት፣ ደስታና ነፃነት አሁን በውስጣችሁ እንዲሰማችሁ አድርጉ። ይህ ስሜታዊ ድግግሞሽ ከኳንተም መስኩ ጋር ተጋብቶ ከእናንተ ሞገድ ጋር የሚመሳሰሉ የሀብት ዕድሎችን መሳብ ይጀምራል። ስለዚህ ወዳጆቼ ድህነት ወይም ሀብት በአጋጣሚ የሚከሰቱ ነገሮች አይደሉም። አእምሯችሁ የሚለቀው የማይታይ ሞገድ ውጤቶች ናቸው። ዛሬ ያየናቸው ሳይንሳዊ ትንታኔዎችና መፍትሄዎች የሚያረጋግጡት አንድ ትልቅ እውነት አለ። አስተሳሰብን ከቀየርክ ሕይወት ይቀየራል የሚል። እናንተ ለታላቅነት የተፈጠራችሁ ናችሁ።
ይህ ታላቅነት ደግሞ የሚጀምረው በአእምሯችሁ ውስጥ በሚመነጨው የመጀመሪያው አዎንታዊ ሞገድ ነው። ይህ ቪዲዮ ለህይወታችሁ አዲስ እይታ ከሰጣችሁ ለሌሎችም እንዲደርስ ላይክ እና ሼር አድርጉት። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ ባላችሁበት ሰላማችሁ ይብዛ።